ነው በመጀመሪያ በጣም ደስ ብሎኛል። እሺ እስከ ዛሬ ድረስ በእውነት የሰልፍ ጥሩ የለው ግን ያው ድምጽ ለማሰማት ነው ሁላችንም ጥረት። የዛሬው ደግሞ በጣም ለየት የሚያደርገው ሴቶችና ህፃናት ወንዶችና ወጣት ሴቶች በአጠቃላይ ሴቶችን ያካተተ ነውና ከልቤ በጣም ተደስቻለሁ። የሚፈልጉትን መልእክት አስተላልፈዋል። በጣም ራሳችንን ማን በቃ ወንድ አልነበረ ራሳችንን ነው እንትን ያልነው ኮንትሮል ያደረግነው። እዚህ ሻራይቶቹ ሴኩሪቲዎቹ የራሳቸው ቄሮች ነበሩ። ማይክ አጠቃቀማቸው ቃላት አወራወራቸው እኔ እንኳን አላስፈለኩም እና በተለያየ ቋንቋ በኦሮምኛ በእንግሊዘኛ በጀርመንኛ በተለያየ ቋንቋ ነው ካለ እረፍት ነው ሁለት ሰዓት በሙሉና ከተማ ውስጥ አስፈላጊ በሆነ ቦታ ላይ እንትን ያለ የተላለፈው እና አንዳንድ ነገሮች ላይ ደግሞ ራሳቸው ተነጋግረው ብዙ ያደረጉት ነገር ከፖሊሶች ጋራ በቃ ሴት ልጅ ብዙ ነገር ማድረግ እንደምትችል ከናንተ ከወንዶች ውጪ በቃ ካለኛም ደግሞ እቻንም ባዶ ናት ማለት ነውና በተለይ ደግሞ ለታሰሩት እህቶቻችንና በዚህ ሰዓት ጭቆና ለደረሰባቸው ለተደፈሩ ወታደሮች በሚሊቴሪዎች በፖሊሶች ኢትዮጵያ ውስጥ የሴትን እንትን ለሚደርስባቸው ለነሱ ድምጽ በመሆን ያስተላልፉትና ለሞተቹ ላይ ያንቱ ሆስፒታል ውስጥ ጥቁር አንበሳ የተገደለችው አሁን ስለሷ ብዙ ጊዜ አልተነገረም። ያው ከነበረብን መከራና ከነበረብን ብዙ እንትን አልተነገረምና ዛሬ የሷ ስም ሲነሳ የሷ ፎቶ ሲነሳ በጣም ደስታ ነው የተሰማኝ። ሴቶች ስለሆኑ ነው ያንን ያስታውሱት ገባ ወንዶች እንትን አይደለም ማለት አይደለም። ሌላው ደግሞ ስለ ጫልቱ ታከለ ሞር ነው የተነገረ። እንዲሁም ደግሞ የአምስት ወር ልጅ ሆዷ ውስጥ ደፍረው ያስወጡት ለቀምት ውስጥ የተለያዩ ሴቶችን የተመለከተ ነገር በቃ እንትን ከተማው ጉድ እስከሚል ድረስ ነው እና ደግሞ የባህል አለባበሳቸው የኦሮሞን ባህል የሚያሳይ የኦሮሞን ተፈጥሮ የሚያሳይ የኦሮሞ ካልቸር የሚያሳይ ቋንቋ ከለር የሚገልጽ ነገር ነው ለብሰው የመጡትና እኔ መቼስ አይደለም ዛሬ ተደስበቀ ከልብ እስቲ አንድ ጥያቄ ልጨምርልሽና ብዙውን ጊዜ ቄሮና ቀሬ በስትራቴጂ ነው የሚታወቁት እና ባለፉት 4-5-6 ዓመት ልልን እንችላለን በአለም ላይ በኢትዮጵያን እንወክላለን በሚሉት አካል በማንኛውም አይነት እንደዚህ አይነት ሰላማዊ ሰልፍ ሲዘጋጅ አይተናናቅም እና ይሄን ደግሞ ምንድነው ለየት የሚያደርገው? እስቲ አሁን ለምሳሌ ስልሽ ይሄ ማለት ስትራቴጂክ ነው። ይሄን ስትራቴጂ ለምታሰባ ለምሳሌ በምን አይነት ለምን ከወንዶቹ ተነጠላችሁ ሴቶች ብቻ ራሳችሁን መርጣችሁ እንዲህ ልታደርጉ ቻላችሁ? ሜን ፖይንት አለው። ለምሳሌ ቅድም ገጽሻል። አሁን አውሮፓ ውስጥ በአሜሪካ ላይም የሴት ዓለሙ የሴቶች ስለሆነ ህፃናቶች ስለሆነ ነው ካለ ሴት ዓለም ባዶ እና ኦኬ። እዛ ላይ ደግሞ ያየሁት ነገር ቢኖር ፖሊሶች በርሊንም ስንሄድ የትም ቦታ ካሜራ አይቀዱም ነበር። ዛሬ ግን በብዙ መኪና በብዙ የሴቶች ፖሊሶችም ወንዶችም በትልቅ መኪና ቪዲዮ ሁሉ ሲቀዱ ነበር ዛሬ እና ይሄ ምንድነው የሚያሳየው? እስቲ ይሄ በቅድም በመጀመሪያ እንደዚህ አይነት ዝግጅት ከዚህ በፊት ሚኒሶታ ላይ ተደርጓል። ሚኒሶታ ላይ ሴቶች አድርገዋል ግን አይ ዶንት ኖ ትንሽ ረዘም ያለ ጊዜ ነው። አሁን ደግሞ ከተወሰነ አመት በኋላ ከቄሮና ከቄረ ትግል በኋላ ያው ስትራቴጂውን እነሱ ናቸው እንትን የሚሉት አይተህ እንደሆነ እንዲያው መግለጽ ባያስፈልግ በቀደም ለታ መኪናው ቁም ሲሉ እምቢ ብሎ እሷ ናት ሂዳ የመኪናውን ጎማ እንትን ብላ መጣች። ሴት ልጅ በቃ ብልጥ ናት ስማርት ናት እና ወንዶች አያስቡም ማለት አይደለም ግን ሞር ቀለል ነገሮችን ቀለል የማድረግ ነገር አለ። ሰዎች ደግሞ ለሴቶች ክብር ማንኛውም ዓለም ላይ ያሉ ማንኛውም ፍጥሯኖች ለሴቶች ክብር መስጠት አለባቸው። ሴቶች ደግሞ ብዙ ጊዜ በጉልበት አይደለም የሚደፍሯት በሴትነቷ ነው የሚደፍሯት በመድፈር ነው የሚደፍሯት። ያ ደግሞ ስነ ልቦናዊና ሜንታሊ ችግር ያመጣል። ያቀነሱ ወንዶች የሚችሉ ማለት በአጠቃላይ እንደዚህ ደፋሪዎች የሚችሉት ምንድነው ሴት ልጅ መጀመሪያ መድፈር መምታት እንጂ የአቅም ጉዳይ አይደለም የልቦና ጉዳይ ነው። ስለዚህ ሴቶች ራሳቸውን እንደሚችሉ ሴቶች ለማናቸውም ድምጽ መሆን እንደምንችል ልናሳይ ነው። ራሳችንን መከላከላችንን ለራሳችንን ደግሞ ድምጽ መሆን እንደምንችል መደፈር እንደሌለብን ነው። ለምሳሌ አሁን ወንድ ህፃናቶች ይደፈራሉ። ህፃናቶች ስለሆኑ ስነ ልቦናቸውን ለመስፈር ሴትንም ይደፈራሉ። ግን የአቅም ጉዳይ አይደለም የልብ ጉዳይ ነው። ልብ ነው የሚሰበረው ማለት ነው ተፈጥሯዊ ነገር ነው።
ስለዚህ እኛም ሴቶች ምንም ነገር ማድረግ እንደምንችል ለልጅ በብዛት ደግሞ እንዳሉ ሀገር ውስጥ እየተደፈረ ያለው በሚሊቴሪው ሴቶች ላይ ድፍረት ማለት መምታት አይደለም ግብረ ስጋዊ ግንኙነት የሚያደርግ ያ ደግሞ ልቦና ነው የሚሰብረው አቅምን ነው የሚያሳጣው የራሱን የሆነ ችግር ስለሚፈጥር ለዚህ ነው ሴቶች ዛሬ ይሄንን ነገርና ሴት ልጅ ደግሞ በተለይ ለጫልቱ ሰምተን እንደሆነ ጉማ ስቃ የጻፈው ለሰምተን አልወጣም እዛው ግደሉን ብላ ነበር ግን አንድ ስስ ብልቷንና እናትነቷን ተጠቅመው ነይ ልጅሽን አጥቢ እና ውጪ ልጅሽ መታለች ሲሏት ነው ልጇን ልታጠባ ስትወጣ ነው ይዛዋት አሁን የት እንዳለች የማይታወቀው ምንድነው የሴትነታችን ነው እናትነታችን ነው ለልጆቻችን ስንላም ለልጆቿ ስትወጋለች ነው ሴትነታችን አንገት ያስደፋናል ሴትነታችን ቤተሰቦቻችን ሴት ለሀገር ዋና ነገር ናት ያ በኦሮሞም በስንቅ የማይተን እንደሆነ ባህል አለ ጦርነት ማስቆም ትችላለች የተጣላ ማስታረቅ ትችላለች ሴት ልጅ ኦሮሞ ያከብራል ግን አላከብር ያለው ምንጠኛና ስርዓቶች ስለሆኑ ይሄንን የኦሮሞን ባህልን ለማሳየት ነው ሴቶችም ደግሞ ፓወር እንዳላቸው ለማሳየት ነው ደግሞ ሴቶች ሁሉ ነገር ያምርባቸዋል ትንሽ ሆነው ማሰማት ይችላል ደግሞ እኔ ምነው አንድ ነገር ላቋርጥሽና ይቅርታ እየጠየኩሽ ስፔሻሊ እዛ ላይ አሁን ታፔላውን የጻፋችሁ ጽሁፎች እንዴት ኦርጋናይዝ እንደሆናችሁ ከኛ እኔ አሁን ምኖረው ጀርመን ውስጥ ነኝ ከኛ በላይ በልጣችሁም ቦንሳችሁ ናችሁ ያው የሚገርም ነገር 2 ሳምንት ነው የተዘጋጁበትና ያው አዘጋጆቹ የሌንሳ እና ማናት ፈቲያ ፈቲያ ሹብሪያ እንደል ሴቶች ናቸው እና በግሩፕ ነው የተሰራው ዋትስአፕ ግሩፕ አረጉ 2 ግሩፕ ፈጠሩ አንድ ተለቅ ያለ አንድ ትንሽ ያለ በቃ ያ የተሰራው ታፔላ እንደዚህ አይቻላል የተጻፈው ጽሁፍ በእንግሊዘኛ በጀርመንኛ አድሬስ የሚያደርግ ነው ስለበዛ አይደለም ስለሮጥካ አይደለም ወይ ስለጮካ አይደለም ገባ አይታ እንደሆነ መኪናዎች ቆመው ነበር በግራችን የሚሄዱ መኪናዎች ምንድነው ብለው ቆም አንደኛ የለበሱ የባህል ልብስ ነው ከአፍሪካ ከኢትዮጵያ የኦሮሚያ ልብስ ነው ያ ነገር ጥያቄን ይፈጥራል የሁሉም የተለያየ ልብስ ነው የለበሰው የአርሲ ያለ የጅማ ያለ የሸዋ ያለ የወለጋ ያለ በቃ አይ ዶንት ኖ ብቻ ግን በጣም ደስ ይላል እኔ እንጃ በለቅሶ ማን በክፉ ነገር ባይሆንና የዛሬው ዝግጅት በደስታ በቢሊሱማ ቢሆን አይ ዶንት ኖ ግን ያው ይሄንን የሚያሳየው ኦሮሞነታችንን ነው ብዙ ነገር መልእክት ይሰጣል ታውቃለህ የሆነ ብርሃን በቃ የሆነ ጨለማ ውስጥ የሚወጣ ብርሃን ሴቶች ማለት እንደዛ ነው እስቲ አሁን በጣም የጀርመን ቀሮች ቆርጣችሁ ተነስታችኋል አንቺም እንግዲህ ቀሬዎች አበራ ቀሬና አንቺም ብዙ ጊዜ አሁን ደጋግመሽ ሙሽንም ሄደሻል በርሊንም ሄደሻል ፍራንክፈርትም ሄደሻል የትም ቦታ ቀርተሽ አታውቂም አሁን የሚቀጥለው ትግል በምን አይነት መልኩ ነው አሁን እዚህ አውሮፓ ውስጥ ልትንቀሳቀሱ ያሰባችሁት እና ሌላ መጨመሪልኝ ነገር ነው ደግሞ በዚህ ሰላማዊ ሰልፍ ላይ ያሰማችሁት ድምጽ ምን አይነት ድምጽ ነው ለምሳሌ ከሴቶች መስማት የሚፈልጉ አድማጮች ሲላሉ ነው ስልሽ እነማን ይፈቱ ይሄ ስርዓት ምን አይነት ስርዓት ነው የሚሉት ነው ሁሉም የታሰሩት በሙሉ ይፈቱ በተለይ ደግሞ ሴቶች ላይ የሚደርስ ጫና መደብደብ መታሰር ረብ እንዲቀር ነው በአጠቃላይ የአገሪቷ ፖለቲካና እንዳልኩ የጥያቄ የሚያደርገው ያው የባህሉ ልብስ ነው አነጋገራቸው አድሬስ ማኒ በቃ እንደዚህ እናንተ እንኳን አታረቁት እግዚአብሔር ምስክሬ ነው ማይክ አቀባበላቸው ሰከንድ እንኳን አንድ ሰከንድ ተጠቅመውባታል ገባ አንድ ሰከንድ ወዲያውኑ ነው ተቀባብለው መልክቱን ሲያደርሱ ነበር በጀርመንኛ በኦሮምኛ በእንግሊዘኛ በጀርመንኛ በኦሮምኛ በተደጋጋሚ ፍሪደም ዳውን አብይ አህመድ ጀስፎን አጫሉ መስተጎ የተለያዩ ማረፍ የለም ተክተክ እንዲያውም ቻርጅ አልቆ ወዲያውኑ ነው የተተካው ያ ነገር ሴቶች ናቸው ያረጉት ስለዚህ በጣም ደስተኛ ነኝ ሌላው የሚቀጥለው ኔክስት ዊክ ፍራንክፈርት አካባቢ አንድ ቦታ ተዘጋጅቷል ከዛ በኋላ ቤልጂየም ተዘጋጅቷል ብቻ በየሳምንቱ እዚህ አካባቢያችን ላይ ይዘጋጃል እንጮሃለን ጫና እናደርጋለን ቢኮዝ የታሰሩት እንዲፈቱ የታሰረችው ኦሮሚያ እንድትፈታ የታሰረችው በትክክል አሁን አንቺ አሁን መጨረሻ ላይ ብዙ ሰው እያየሽ ነው ጂጂ በርቺ እያሉሽ ነው ቀሬ የጀርመኒ እያሉሽ ነው እንግዲህ አዎ በጣም ፕራውድ ነኝ አንደኛ ነገር ልጅ ይዘው ነው ሰይዴ ኦሮሞ ብዙ ልጆች አሉ ደስ የሚለው እግዚአብሔር በቃ ባርኮናልና ልጅ ይዘዋል ግማሹ ደግሞ ባል ይጠብቃል ስራ ያለው ደግሞ ልጁን ይዞ መጥቷል ኪንደርጋርተኑን አሳያቸው ያለውን ኪንደርጋርተን ልጆች እስቲ በዙ ይመጣል በዙ ልጆቻቸውን ይዘው ነው ልጆቻቸውን ይዘው ከነባገናቸው ልጆቻቸውን ህፃናቶቹን በእግር ደግሞ ፀሐዩ 33 ግራድ ነው አይታል በጣም ይሞቃል በጣም ይሞቃል እና
እኔ ራሴ ባህል ልብስ ወይኔ ምናምን ብዬ በቃ ተናደርኩኝ ያው አንቺ ስፔሻሊ አጫሉ ከሞተበት ጊዜ ጀምረሽ ያው አዘን ላይ ነው ያለሽው እናቃለን ልብስ ላይ አመጣች ይችላል አይ ስልሽ ያው በርሊንም ስናይሽ ባዘን ነው በሙሽል ላይም ስናይሽ በቀደምም እዚህም የመጣሽው እንደዛው ነው ያው ይሄ ማለት ደግሞ አጫሉ በኔ እንደኔ አጫሉ እኔ ጋር ሞታል ብያምኛ አለቅም ነው ባይዞይ ያው ሰው ልጅ መሞቱ ስለማይቀር ነውና እና እስቲ አሁን አንቺ በዚህ ለዚህ ስርዓት አሁን ያለው ስርዓት ምን አይነት ስርዓት ነው ምን አይነት መልእክት ማስተላለፍ ትፈልጊያለሽ ስርዓት የለም መንግስት የለም ስርዓት የለም ያው ወድቋል የሚቀረው መክበር ብቻ ነው እና እኔ ማስተላለፈው በዚህ ባንተ ፕሮግራም ያው ብዙ ኦሮምኛ የሚያዳምጡ ናቸው ያ ኦሮምኛ ድርድር የሚባለው ነገር ፈራለሁ ድርድር የሚባለው ነገር ለምን ሳይዴ እኔ እናንተ ስንታውቅ 6 አመት ሊሆን ነው 2014 ጀምሮ ነውና ብዙ ሰው እንደሞታ አንተም ታውቃለህ እኔ ማለት ሁሌ እየተደራደሩ ነው ተደራድረው ይገባሉ ታስረው ይወጣሉ ተደራድረው ይገባሉ ታስረው ይወጣሉ እስከመቼ ነው ነገር ስለዚህ የማትታሰረዋን ኦሮሚያ ጆዋር ደግሞ የማይታሰርባት ኦሮሚያ በቀለ ገርባ ደግሞ የማይታሰርበት ኦሮሚያ ጫልቱ ደግሞ የማትታሰር ደግሞ እንደ አጫሉ አይነት የማይሞትባት ኦሮሚያ ያ እንደ አያንቱ አይነት ተማሪዎች የማይሞቱበት ኦሮሚያ መሰራት አለባት ተወዶም ይሁን ተገዶም ይሁን ስለዚህ ስርዓቱ ወድቋል ውሸት ነው አይታል ያየው ሁሉ ነገር የሚሰጡትን ፕሮፓጋንዳ አድገንበታል በዚህ ስርዓት ስለዚህ እኔ ለውድ የኦሮሞ ልጆች ሀገር ቤትም ላሉት በውጭ ላሉት ተባካችሁ ይብቃችሁ ሰው ያስፈልጋችሁ ጎረቤት ማያስፈልጋችሁ ኦሮሞ ብዙዎች ናቸው ከሰው ጋር እንኖር አላዋጣም እናንተ ልትኖሩ ትችላላችሁ ደሃው ግን እየሞተ ነው ልጆቹ እየሞቱ ነው የተማሩት እየሞቱ ነው ስለዚህ ይሄን ሲስተም መቅበር አለበት ይብቃ ኦሮሚያን እንፍታት ያንን ነው ማስተላለፍ ይብቃ እድሜ ልካችንን ኦኬ እኛው ውጭ ስለምንኖር ጮኸን እንገባለን ወደ ስራችን እንሄዳለን ጮኸን ማን መልሰው ግን ነፍስ አለ ጮኸን ማን መልሰው አንድ ቀን ደግሞ ምን ጮህለት ነፍስ ይጠፋል በቃ እንዳጫሉ ይጮህልና ከየትም አታመጣ የለም ባህል ይሞታል ሙዚቃ ይሞታል አርት ይሞታል እኔ ሌሎች ሙዚቃ አርቲስቶች እንዲቀየሙኝ አይደለም ብዙም ማደንቃቸው አርቲስቶች አሉ አጫሉ ለየት የሚያደርገው አለ ለወደፊቱ አጫሉ የምጠብቀው የኦሮሞ ትልቅ አርቲስት በቃ መጀመሪያ ነው ገባ ብዙ እዚህ ጋር ያልደረሱ በጦርነቱ ምክንያት ወጥተው አሜሪካን ሀገር ውስጥ ባህላቸውንም ችሎታቸውንም ይዘው ቁጭ አሉና ቃል ገባ አሁን ዳዊት መለሰ የምናደንቀው ዘፋኝ ዳዊት መኮንን ያ አሜሪካን ባይሆንና አገር ውስጥ ቢሆን ዳዊት መኮንን ማለት ጥላውን ገሰሰ ነው አጫሉ አገር ውስጥ ሆኖ እየታገለ እየተደባደበ ስለዚህ አጫሉን በፍጹም አልጠበቅንም ይሄ ነገር መጣ ነገስ ከ10 አመት በኋላስ 15 አመት በኋላስ ሁሌ እንዲያለ እንድንኖር ነው ሁሌ የኦሮሞን ሙዚቀኞች ያስገደለ ኤቢሳ የዛሬ 2 አመት ኤቢሳ ደኝ ቀጠለ አጫሉ እንደዚህ ይሆን ሊኖር ነው ቀጠለ አንዱ መሪ ስለዚህ ይብቃ ምንም ነው ነገር የለም በዛ ቀጣሚ ሀብታችንን ያሳውቁ ተናግሬ ያለ ነው በቀደም የኦሮሚያ ካፒታል ማዕድን የሰው ኃይል ካለኛ አይደለም ኢትዮጵያ የሚተዳደረው በዛ ኢቭን አባይ ካለኛ ስለዚህ ሀብታችንን ያሳውቁ ሀብታችንን ስናቅ ህዝባችን ፖለቲካ ብቻ የፖለቲካ ጥንካሬ ወንድነት ቀሩ ምናምን አይደለም ምን እንዳለው የአርሲ ማወቅ አለበት የወለጋው የጅማው የሸዋው የሐረርጌው ምን እንዳለው መሬቱ ምን እንዳለው ማወቅ አለበት ትክክል ያ እዚህ ውስጥ ምን እንዳለው ማወቅ እዛ ባውም ላይ ምን እንዳለው ማወቅ የዛኔ አልገነጠልም አይደለም ደረቱን ነፍቶ ይገነጠል ደረቱን ነፍቶ በራሱ ተማምነ እና ይሄንን ነው መደረግ ያለበት ትክክል ራስን ይሄን ደግሞ ፈጣሪ የሰጠን ጸጋና በህገ መንግስቱ የሰጠን ነው ራስን በራስ መስተዳደር የመገንጠል አንድ ሰው ለምንድን ነው የሚገነጠለው ሲገፋ ሲጨቆን ወይ ደግሞ ትግራይ ተከብራም ነው ራስ አይደል ለምንድን ነው ትግራዮች የሚከበሩበት ምክንያት አንደኛው ነገር ስለተደራጁ ትጥቅ ስላላቸው ታንክ አላችሁ ዛሬ ነገር የለም እንግዲህ ከኦሮሚያ የበለጠ ኢኮኖሚያቸው ከኦሮሚያ ሆኖ አይደለም ጂኦግራፊ አቀማመጡ ይሁን ሰሩት የራሳቸው ስላል እንዴት አልጎ ቢገነጠሉ ምንም እንደም ቢገነጠሉ እኮ ኤርትራ ምንም አልሆነች
ትክክል ሶማሊያ ምንም አትሆን ትክክል ሰላም ከሌለ ብቻ ነው አንድ ዳቦ መብላት ትልቅ ነገር ትክክል በሰላም ስለዚህ ይሄ ደግሞ ኦሮሚያ ደግሞ ሚሊዮን የሚቆጠር እኮ ሀብት እዚህ እኮ ነው ያለው አሜሪካን ሀገር የሰው ሀብት ዓለምን የሚያንቀሳቅሱ ኦሮሚያ ውስጥም እንደዛው እጃቸውን አጣጥፎ ማንም እየመጣ የባንክ ኢንጂነር የምን ዳይሬክተር የውሃ ሚኒስቴር ማለት ስለዚህ ሚኒስቴርም ሆነን እኛ ነን የራሳችን መሬት ላይ እኛ እንሆናለን ትክክል ያ ፕሬዝዳንት ሆነን የራሳችን መሬት ላይ እኛ እንሆናለን ትክክል ስለዚህ ምንድነው ችግራችን ወይስ እኛ ምንድነው በራሳችን እናውቀው አሁን እኮ እስቲ እዚህ ጋር እንደነገር ልጨምርልሽና ያለ ኦሮሞ ኢትዮጵያ መኖር እንደማትችል አሁን ቄሮ በቀደም አሳይቷል በደቂቃ ገና ቄሮ ያንን አዋጅ በማወጁ ገና በማግስቱ ሳይጀምር አዲስ አበባ ላይ ወይ ፊንፊኔ ላይ ማለት ነው ሽንኩርትና ቲማቲም ከ35 45 ብር እንዳለ 10 ብር ጨምሯል ይሄ ማለት ደግሞ ኢኮኖሚ ኢንፍሌሽን ነው እና ዳው መኖር አይችልም ስለዚህ ነገር ስለሆነ ወዲያው ካልገባ መስራት አትችልም ትራንስፖርት አለ ለትራንስፖርት ደግሞ ቤንዚን ናፍጣ ያስፈልጋል ያ ታክስ አለ ስለዚህ እጃችን ላይ ምን እንዳለና አሁን ቄሮ ለምን ያንን አዋጅ አወጀ እስቲ አሁን ለምሳሌ አንድ ሁለት ነገር ያን ነገር አዋጅ ሲያውጅ ቄሮ ጀዋር ብቻ ለማስፈታት አይደለም ቄሮ ማድረግ እንደሚችል ያ ጀዋር እስር ቤት ሆኖ መደረግ እንደሚችል አሳይ ያለቀ ያባ ይሄ የህዝብ ንቅናቄ የህዝብ ስራ አንተ የራበ ዝም አትልም አሊ ቢራን አይቷል የተናገረው እንዲያውም ያንሳል ስለዚህ ይጨመራል በዚያ ጋር በጣም ነው ማደንቀኝ ጌታ አሊ ቢራ እንደውም ምን አለ እንደዚህ የሱ አይን አጫሉንም የመሰለ ሰው ተገሎ ይሄ ህዝብማ ተነስቶ ሆይ ካላለ እንደውም የሞተ ህዝብ ነው አለ የሞተ ነው አለ ይሄ ቃል በቃል ነው ስልሽ እንደውም ያኔም ካየሽ በጀዋር ላይ ግድያ ሙከራ ሲደረግ ጊዜ ህዝቡ እንዳለ ተነስቶ ነው የወጣው እንግዲህ የአብይ አላማው